አስገራሚ የሙዝ ጥቅሞች። በብዙዎች ዘንድ ተወዳጅነት ስላለው ፍራፍሬ ሙዝ ጥቅሞች እናነሳለን ዛሬ። ሙዝ በንጥረ ነገር ይዘታቸው ከበለጸጉ ፍራፍሬዎች አንዱ ሲሆን በውስጡም በርከት ያሉ እንደ ማግኒዚየም፣ ፖታሺየም፣ አይረን፣ ዚንክ፣ አዮዲን እና ቫይታሚን ኤ፣ ቢ፣ ኢ፣ ኤፍን ይዟል። ሙዝ ሶስት የተፈጥሮ ስኳሮችን ማለትም ሱክሮስ፣ ፍሩክቶስ እና ግሉኮስ ከፋይበር ጋር አጣምሮ ይዟል። እነዚህም የሰውነታችንን ኃይል ከፍ የማድረግ አስተዋጽኦ አላቸው። ጥናቶች እንዳረጋገጡት ከ90 ደቂቃ ከባድ የአካል እንቅስቃሴ በኋላ 2 ሙዝ የሚመገቡ ስፖርተኞች እንደገና ኃይላቸውን ማደስ ይችላሉ። ለዚህም ነው በዓለማችን ታላላቅ ስፖርተኞች ዘንድ ሙዝ ተወዳጅና ተመራጭ ፍራፍሬ የሆነው። ይህ ብቻ አይደለም፣ ሙዝ የሚመገቡ ሰዎች የተለያዩ ህመሞችና ከባድ ሁኔታዎችን የመከላከል አቅማቸው እጅግ በጣም ከፍ ያለ ነው። አንድ ሙዝ ከሌላ ፍራፍሬ ጋር ስናወዳድረው፣ ለምሳሌ ከፖም ጋር ብናወዳድር አንድ ሙዝ በውስጡ የፖምን 4 እጥፍ ፕሮቲን፣ 2 እጥፍ ካርቦሃይድሬት፣ 3 እጥፍ ፎስፈረስ፣ 5 እጥፍ ቫይታሚን ኤ፣ ብረት እንዲሁም ከፍተኛ የሆነ ፖታሺየምን የያዘ ነው። የሙዝ ጥቅሞች፣ አንደኛ ጥርስን ያነጣል። ጥርስን ሁልጊዜ ሲቦርሹ ለ2 ደቂቃ ያህል በሙዝ ልጣጭ ጥርሶን ይሹት፣ ከዚያም አስደናቂ ለውጥን ያገኙበታል። ሁለተኛ በተለያዩ ነፍሳቶች ሲነከሱ ቁስሎን ያስታግስሎታል። ነፍሳቱ የነከሶት ቦታ ላይ በሙዝ ልጣጭ በማሸት የሚኖረውን እብጠትና ህመም መቀነስ ይቻላል። ሶስተኛ የተጎዳን የሰውነት ቆዳን ያስተካክላል። ሙዝ የተበላሸ ወይም የተጎዳ የፊት ቆዳን በሚያምር አዲስ ፊት ቆዳ የመተካት ምትሃታዊ ኃይል አለው። አራተኛ ለእጽዋት ማዳበሪያነት ያገለግላል። ደረቅ የሙዝ ልጣጭ ተወዳዳሪ የሌለው የአትክልትና የእጽዋት ማዳበሪያ ነው። አምስተኛ የፊት መሸብሸብ ወይም መጨማደድን ይከላከላል። ሙዝ ከፍተኛ የክሬምና የተፈጥሮ ማር ካላቸው ምግቦች የሚመደብ ሲሆን አንዳንድ ሴቶች የፊት መሸብሸብን ለመከላከል ሲሉ ከሙዝ የተሰሩ የፊት ክሬሞችን በሳምንት ለ3 ጊዜ ያህል ይጠቀማሉ። ስድስተኛ የሰውነት ቆዳ መሰንጠቅን ይከላከላል። የሰውነት ቆዳዎ እያሳከኮትና እየተሰነጣጠቀ ተቸግረዋል? እንደዚህ ያድርጉ። የተሰነጠቀውን የሰውነት ቆዳ በሙዝ ልጣጭ ይሹት። እንደዚያ ሲያደርጉ በሙዝ ልጣጭ ላይ ያለው ተፈጥሯዊ ኢንዛይም በተሰነጠቀው ቆዳው ላይ በመግባት ስራውን ይሰራል ማለት ነው። ሰባተኛ ጥሩ የአይስክሬም መስሪያ እንደሆነ ስንቶቻችሁ ታውቃላችሁ? በጣም ጣፋጭ ነገር ይወዳሉ? እንግዲያውስ እንዲህ አድርጉ። በጣም የቀዘቀዘ ሙዝ ቆራርጠው ወደ አይስክሬም መስሪያ ያስገቡት። ከዚያ አስደናቂ ጣዕም ያለው አይስክሬም ይመገባሉ። ስምንተኛ ኪንታሮትን ያክማል። ሙዝ በፖታሺየም የበለጸገ ነው። ይህ ንጥረ ነገር ኪንታሮትን የማዳን አቅም አለው። ስለዚህ ሙዝ ተፈጥሯዊ የኪንታሮት መድኃኒት ሆኖ ያገለግላል። ዘጠነኛ ሰውነታችን በስለት ሲቆረጥ ወይም ሲያብጥ የማዳን ኃይል አለው። ሙዝ ሰውነታችን በግጭት ወይም በሌላ ምክንያት ሲያብጥ ወይም ስለት ነገር ሲቆርጠን በውስጡ ፖታሺየም የተባለ ንጥረ ነገር ስላለው ሰውነታችን ለማገገም የሚያደርገውን ሂደት ያግዛል ወይም ያፋጥነዋል። አስረኛ የአንጀት ቁስለትን ይከላከላል። 11ኛ ከሃንጎቨር በፍጥነት ያላቅቃል። 12ኛ አእምሮ እንዲነቃቃ ያግዛል። 13ኛ የደም ማነስ ችግርን ያስወግዳል። 14ኛ የሰውነት ሙቀትን ለመቆጣጠርም ይረዳል። 15ኛ የድብርት ስሜትን ያስወግዳል። 16ኛ የሰገራ ድርቀትን ይከላከላል። 17ኛ የወር አበባን ተከትሎ የሚመጣ የስሜት መለዋወጥን ይቀንሳል። 18ኛ ቃርን ያስወግዳል።
19ኛ ከወባ ትንኝ ንክሻ ይከላከላል። እንደዚህ ያድርጉ። ቆዳዎቶን በልጣጩ ይቀቡ። በዛ ላይ በሙቀት አካባቢ ያላችሁ ነዋሪዎች ፍቱን ነው። 20ኛ በሽታ የመከላከል አቅሞን ይጨምራል። የተከበራችሁ ውድ የቻናላችን ተከታታዮች በዚህ ፕሮግራማችን ላይ ስለ ሙዝ አስደናቂ በረከቶች ነገርናችሁ። በሌላ አስገራሚ ፕሮግራማችን እስክንገናኝ ቻናላችንን ሰብስክራይብ በማድረግ ይቆዩን።